إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. يكفلي بر ينكواكوال روميسي وندمي يتطرال ني يبابا دكتور متوال ቶሎ በይ እሺ መጣሁ ብዬ እየተጣደፍኩ ወደ ባባ ክፍል ሄድኩ። ዶክተሩ ባይኑ ወደ ውጭ እንድወጣ ጠቆመኝ። ተከትዬው ወጣሁ። አባትሽ በጥሩ ሁኔታ ላይ ነው ያለው። ከጊዜ ወደ ጊዜ እየተለወጠ ነው። አሁን ጥሩ የጤና ደረጃ ላይ ነው ያለው አለኝ። ደስታዬን መቆጣጠር አልቻልኩም። ልጮህ ፈለግኩ፣ ግን እንባዬ ቀደመኝ። የድሮ ትውስታዬ መጣብኝ። የድሮ ብሎም ግን ከቅርብ ጊዜያት በፊት ነበር። ከዓመታት በፊት የዩኒቨርሲቲ የሶስተኛ ዓመት የኢንጂነሪንግ ተማሪ ነበርኩ። እናቴ በጠና ታማ ነበር። ሁለቱ ኩላሊቶቿ ከጥቅም ውጭ ስለነበሩ በየ3 ቀኑ መታጠብ አለባቸው። ግን እኛ ለዛ የሚሆን አቅም አልነበረንም። ቤታችንን ሸጥን። አሉ የተባሉ ነገሮችን በሙሉ ሸጥን። ብዙ ነገሮችንም ብንሸጥም ለትጥበት የሚወጣው ወጪ ከመብዛቱ የተነሳ ብሩ አልበቃልን። ቢሆንም እኛ ተስፋ አልቆረጥንም። ለትንሽ ጊዜም ቢሆን እማዬን በህይወት ማቆየቱን መርጠናል። ግን እማዬ በሽታው እየባሰባት መጣ። አንድ ቀን ጠዋት ስነሳ እናቴ በተኛችበት ሞታ አገኘኋት። የምሆነው አጣሁ። ልጮህ፣ ላብድ፣ ራሴን ላጠፋ ፈለግኩ። ግን ሰብር ማድረግ እንዳለብኝ ለራሴ ነገርኩት። እናቴን አቅፌ ድምፅ ሳላወጣ ተንሰቅስቄ ያለቀስኩ። ባባ ከእንቅልፉ ሲነሳ ያየውን ማመን አቃተው። የሱ ሐዋ አይኗ ፈጦ ሞታለች። ባባ ከፍተኛ ደም ግፊት ስለነበረበት ባለበት ወደቀ። እማዬን ከተናናሽ ወንድሜ ጋር ሆነን ቀበርናት። ልባችን እጅጉን ተሰበረ። ግን ምንም ያህል መውደቅ፣ መሰበር፣ ማዘን ቢኖርም ህይወት ትቀጥላለች። እኛ ብቻ መሰበር አለብን። አባቴ ደም ግፊቱ ከፍተኛ ደረጃ ላይ ስለደረሰ ፓራላይዝድ ሆነ። መናገር እንጂ አይችልም። በዚህም መሰበር እንዳለብን ለራሴ ነገርኩት። አሁን እማዬም ሞታለች፣ አባቴም ታሟልና ምን ማድረግ አለብኝ? ትምህርቴን አቋርጬ የሰው ቤት መስራት ነው ያለኝ አማራጭ። ግን አባቴ አልፈቀደልኝም። ግማሽ ሰዓቴን ትምህርት ቤት፣ ግማሹን ሰዓት ደግሞ የሰው ቤት ልሰራ ወሰንኩ። ከትምህርት ቤትም ተፈቀደልኝ። አንዳንድ ኮርሶች ቤቴ እያጠናው ልማር። ለቀን ጉርስ የሚሆን አይጠፋንም። ለአባቴም አንዳንድ መድኃኒቶችን የሚገዛለት ሰው ነበር። ከ2 ዓመታት ጉዞ በኋላ በማዕረግ ተመረኩ። ስራም ያዝኩ። እኔ አባቴና ወንድሞቼ አሪፍ የሚባል ኑሮ እየኖርን ነው። ለአባቴም ቤት እየተመላለሰ የሚያክመው ዶክተር ቀጠርኩለት። አሁን በጥሩ ሁኔታ ላይ ነው ያለው። ይህ የትዕግስት የሰብር ውጤት ነው። ኢነ መዐል ዑስሪ ዩስራ። ከችግር ጋር በርግጥ ምቾት አለ። ወንድሜ ሆይ ምንም ቢደርስብህ ታገስ። እርግጠኛ ሁን። በትዕግስት ምንም የምታጣው ነገር የለም። እንዲያውም ትዕግስቱን ከቻልክበት ካሰብከው ትደርሳለህ። ያለምከውን ታሳካለህ። ድል ትፈልጋለህ? እንግዲያውስ ታገስ። እወቅ፣ ድል ከትዕግስት ጋር ነው ብለውሃል ነብዩ አለይሂ ሰላቱ ወሰላም። እርዳታ ትፈልጋለህ?
እንግዲያውስ ታገስና ወደ ጌታህ ተመለስ። በትዕግስትና በሰላት ታገዙ እያለ ነው አላህ ሱብሓነሁ ወተዓላ። ወስተዒኑ ቢሰብሪ ወሰላህ። ካለህበት ጭንቅ መውጣት ትፈልጋለህ? እንግዲያውስ ታገስ። ይበልጥ በተጨነቅ ቁጥር ይበልጥ ፍጡርን እየተውክ ይበልጥ በጌታህ ላይ ተስፋህን እየጣልክ ትመጣለህ። ያኔ እፎይታን ታገኛለህ። እፎይታ ወይም ግልግል ከጭንቅ ጋር ነው ይላሉ መልእክተኛው ዓለይሂ ሰላቱ ወሰላም። ታገስ። በትዕግስት የጠላት ውስብስብ ሴራዎች ይበጣጠሳሉ። ታገስ። በትዕግስት እብሪተኛ አምባገነኖች ይፈራርሳሉ። ታገስ። በትዕግስት ደካሞች ድሎትን ይጎናጸፋሉ። ዝም ብለን እንድንቀመጥ ነው ወይ አትበለኝ ወንድሜ ሆይ። ለመሆኑ የሰብር ትርጉሙ ዝም ብሎ መቀመጥ የሆነው ከመቼ ጀምሮ ነው? በየትኛውስ መዝገበ ቃላት ላይ ነው እንዲህ አይነት ፍቺ የሚገኘው? እኛ እኮ በፈተና የመጀመሪያዎች አይደለንም። ቀደምቶች በዲናቸው ሳቢያ በመጋዝ ለሁለት ተሰንጥቀዋል። ቀደምቶች በዲናቸው ሳቢያ አይናቸው እያየ ከሚንቀለቀል እሳት ውስጥ ተማግደዋል። ቀደምቶች በዲናቸው ሳቢያ ከፈላ ዘይት ውስጥ ተነክረዋል። ቀደምቶች ነፍሳቸው እያለ በስለት ተዘልዝለዋል፣ ተመትረዋል፣ ቆስለዋል፣ ደምተዋል። ይሄ ወደፊትም የማይቋረጥ የህይወት ሱና ነው። አላህ ስብሓንሁ ወተዓላ እንዲህ ይላል፣ በገንዘቦቻችሁና በነፍሶቻችሁ በርግጥ ትፈተናላችሁ። ከነዚያም ከናንተ በፊት መጽሐፍን ከተሰጡና ከነዚያ ከሚያጋሩትም ብዙውን ማሰቃየት ትሰማላችሁ። አዎ የሚደርስብን የደረሰባቸው ነው። ካለንበት ለመውጣት የታዘዝንበት ብልሃትም የታዘዙበት ነው። ብትታገሱና ብትጠነቀቁ ይህ ከጥብቅ ነገሮች ነው ብሎናል። ሱረቱ አሊ ዕምራን አንቀጽ 186። ፈተናው ሊከብድ ስቃዩ ሊጨምር ይችላል። ግና መለኮታዊ አዋጁን እንስማ። በእውነቱ የነዚያ ከበፊታችሁ ያለፉት ምዕመናን መከራ ቢጤ ሳይመጣችሁ ጀነትን ልትገቡ ታስባላችሁን? መልእክተኛውንና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቻቸው። ተርበደበዱም። ንቁ፣ የአላህ እርዳታ በርግጥ ቅርብ ነው ተባሉ። ሱረቱል በቀራ አንቀጽ 214። አዎ የአላህ እርዳታ ቅርብ ነው፣ ግና የአላህን ትዕዛዝ ማክበር ይጠይቃል። ፈረጃውን ለማፋጠን ድሉን ለማቅረብ የሻ የአላህን ህግጋት ይጠብቅ። ጌታችን አላህን ብትረዱ ይረዳችኋል ይላል። ዲኑን መርዳት ትዕዛዙን በመጠበቅ ክልከላውን በመራቅ ሸሪዓውን በማይጥስ መልኩ ለዲናችን ዋጋን በመክፈል ይገለጻል። ለውጥ ከፈለግን ራሳችንን እንለውጥ። በእርግጥም አላህ በህዝቦች ዘንድ ያለውን ገጽታ በነፍሶቻቸው ያለውን ሁኔታ እስከሚቀይሩ ድረስ አይለውጥም ብሏል አላህ ስብሓንሁ ወተዓላ በሱረቱ ራዕድ አንቀጽ 11። እስከ መቼ አትበለኝ፣ የአላህ ውሳኔ እስከሚመጣ ድረስ እልሃለሁ። ለመሆኑ ሙሳ ዓለይሂ ሰላም እስከ መቼ ነው ፊርዓውንን የታገሱት? ነቢዩ መሐመድ ዓለይሂ ሰላቱ ወሰላም እስከ መቼ ነው ደናቁራን አጋሪዎችን የታገሱት? ረጋ ብለህ አስተውል። የያኔው ምክንያት የዛሬው ምክንያት ነው። የያኔው ሰቀቀን ከዛሬ እጥፍ ድርብ የከፋ ሰቀቀን ነው። የያኔው መፍትሄ የዛሬ መፍትሄ ነው። ይልቅ እወቅ፣ አላህን ጠብቅ፣ ይጠብቅሃል። አላህን ጠብቅ፣ ፊት ለፊትህ ታገኛለህ። ስትለምን አላህን ለምን፣ ስትታገዝ በአላህ ታገዝ። እወቅ፣ ህዝቦች በሙሉ
በሆነ ነገር ሊጠቅሙ ቢሰባሰቡ አላህ ላንተ በጻፈልህ እንጂ አይጠቅሙህም። በሆነ ነገር ሊጎዱ ቢሰባሰቡም አላህ ባንተ ላይ በጻፈው እንጂ አይጎዱህም። ብዕሮቹ ተነስተዋል፣ መዝገቦቹም ደርቋል። እወቅ፣ የሳተህ ነገር የሚያገኝህ አልነበረም፣ ያገኘህም ነገር የሚስትህ አልነበረም። እወቅ፣ ድል ከትዕግስት ጋር ነው፣ ግልግል ከጭንቅ ጋር ነው። ከከባድም ነገር ጋር ገር ነገር አለ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።